የአሸባሪው የህወሓት ኃይሎች ሰርገው ገብተው ለጥቂት ቀናት በቆዩባቸው የደቡብ ወሎ ዞን ወረባቦና ተውለደሬ አካባቢዎች ንብረት ከመዝረፍ ጀምሮ ንጹሃን አርሶ አደሮችን በመግደል የብዙዎችን የደስታ ኑሮ ወደ ሀዘን ቀይረውታል። በወረባቦ ወረዳ 018ና በሌሎች ቀበሌዎችም ከ24 በላይ ንጹሃን ነዋሪዎችን ገድለው ቤተሰብም ተበትኖ በርካታ ህጻናትን ያለ ወላጆቻቸው አስቀርተዋቸዋል። በዚሁ ቀበሌ ገላና አካባቢ ነዋሪ የሆኑት ወይዘሮ ጦይባ መሐመድ የአራት ልጆች አባት የትዳር አጋራቸው በአሸባሪው ኃይሎች የተገደለባቸው ሲሆን አስከሬኑ እንዳይቀበር በመከልከልም አውሬ አስበልተው የግፍ ጥግን ፈጽመዋል። መንግስታዊ ቡድን ሆኖ ማያቅ እንኳን ሌላ ነገር ገበሬ ነው። አረም ነው የሄደው። ልጆቹን ይዞ በሮቹን ይዞ ከብት አሰረበት አሯሩጠው ደፍተው እንደ ዝንጀሮ ዛታ አይጭረቻው ነው የገደሉት። ሄደው ቢያው ጨርቁን እንጂ ሌላ ያለም ጨርቅና ያገኙት ሌላ ያለም ጅበላ መቅበርም አልቻለም። የለም አልቻለም። አልዶሉንም አላስነሱም። ወንድሞቹ በዛ ቢሄዱ በዚህ ቢሄዱ አልዶሏቸው ገደለው። ጅብ አስበሉ ገለው። መራሩ ገበሬ ተግብርናው በቀል ሌላ ያቅም ሌላ ነገር አያቅም። ለነገር የሚያቀው ነገር የለም። እንዲያስቀሩኝ የአሸባሪው ኃይሎች የተኩስ ሩምታ ሲከፍቱባቸው መኖሪያቸውን ለቀው እንደተሰደዱ የሚናገሩት ሌላኛው ኗሪ አንሻ ሰይድ በጊዜው መሸሽ ተስኗቸው ቀርተው የነበሩ አቅመ ደካማ እናታቸው በህወሓት ኃይሎች ተገድለው አስከሬናቸውም የመቀበር እድል እንዳያገኝ ሆኗል። በጣም ተኩስ አበዙብን። እኛ ሸመጠን አለፍን። እናቴ ግን ትልቅ ሰው ነበረችና እኛ ህጻን ልጅ ይዘናል ወደ ጎርባ ገባን። እሷ ተኋላ ቀረችብን። ከዛን ሰዓት በጣም አፍነው ነበርና እኛ እየተጨናነቅን እናታችንም ተገንጥላ ቀረች። ወደ ጎረምቴ ወደ ቢስቲማ ተቃናንኛ እዚህ እንደወደቀች ነገሩን። ስንመጣ ተተረጋጋ ሙታ ጅበልቷት ብቻ ከባድ ልብሷንና አንዳንድ አጥንት ልብሷ ጋር ነው ያገኘነው። ከባድ ነው ብቻ። ሁለተኛን ስንመጣ ያመቀለባችን ይሄ ነው። ይሄ ከዚህ በታ የሚታየው ነው። ያው ሁሉ ነገር ወድሞ ነው ያገኘነው። ይባስ የእናታችን ደሞ አላውቁም ከባድ ፈተናና ሀዘን ነው የደረሰብን። ሌላኛው የአሸባሪው የህወሓት ኃይሎች ወንድሙን በ6 ጥይት ደብድበው እንደገደሉበት የሚናገረው አርሶ አደር ሰይድ ሱፍ ታጣቂዎቹ ማንንም ሳንመርጥ ሁሉንም እናጠፋለን እያሉ ይዝቱ እንደነበርም ይገልጻል። ዝም ብሎ ነው የገደሉት። ሞልቲ ተይቃቸው እዛው ባጠገቡ ሸሸግ ብዬ ነው ጎን ተኝቼ ነበር። ከረመጌሾ ውስጥ ቅጠል ውስጥ እንዴት ይጠይቁት ዲሃ ነኝ ምንም ማማደለሁ መንበላችሁ ትገሉኛላችሁ ብሎትላችሁ አማራ ክልልን እንጨርሳለን አማራ ክልልን ለመጨረስ ነው እንጂ መጣ ነው ለተቀረማ አይደለም ብሎት ዲሃ ምትሆን አናልፍም እንጨርሳለን ብሎ የሚባል ቃላት ብቻ ነው የሰጡት። ተዘዋዲ አውቶማቲክ አድርገው በ6 ጥይት ቅንጭላቱን መቱት። ንጹሃንን ከመግደልም በተጨማሪ የአርሶ አደሩን ቤት ንብረት እንደዘረፉባቸውና እንስሳቶቻቸውንም እንደገደሉባቸው አርሶ አደሮቹ ተናግረዋል። ወንድሜ ሙቶ አገኘሁት። ተዛ ተነስቼ ጦሩ ገባሁ። ተጦሩ በመጣ ሽሮቅል ጨውቅል ምጣዲ ብንመጣ ሀገራችን ላይ ሾጎራ የሚባለው ሀገር 4 ምጣድ ተጥዶ የገበሬውን እህል እንዲያያ ጭርስርስ አድርገው በልተው እንዲሁ አስቀርተውን ሜዲያው ላይ ጥለውናል። የሞትን ነገር ምን ታወቁታላችሁ? አብዱ ኢብራሂም የሚባለው ሰውዬማ በሬውን ርድ ያድርገው ጠበቁት። የኔን መተው እኔ በክት ይበላሉ አላልኩም። ተመልሼ ባያው በልተውታል። ተዛ በኋላ እህል የቆመውን እህል ወላሂ እኔ እስላም ነኝ የቆመውን እህል አንድ ምንም የለም እንዲህ አያ ነው ግንጭረው ነክሰው የረገረጉት። የሚና ያመቱበትን የበስኩትን ነገር የሱቅን ነገር የሃይላንድ ነገር ሂዶ መታየት ይችላል። አሁን ረጀት የውጭ ሳፋ ሽርጥ ይሄ የገበሬ ሱሪ ይነሰላብ ዲያው እንዲሁ ስለቀረ እናንተ መታችሁ ስለጠየቃችሁ በጣም አመሰግናለሁ። እህል ወስደዋል፣ ምንጣፍ ወስደዋል፣ ብርን እየበረበሩ ወስደዋል። ዘረፋቸው በከባድ ሁኔታ በቆንት ይታኮሱ በቆን ጀሊያቸው ይዘርፋል። ግመል አቅርበዋል። የሀገራችን ግመሎችን በርካታ ግመሎች እንደጠፉ ቀርተዋል። አሁንም በነዛ እየጫኑ ነው የሄዱት። 18,000 ብር እኔ ቤት ገብተው ወስደዋል። ልብሴን 3 ኮምበርታ 4 ጃኬት አንድ አግዲሞሽ ወስደውብኛል። በመከላከያ ሰራዊት በልዩ ኃይሉና በሚሊሻው እንዲሁም በህዝቡ የተቀናጀ ማጥቃት በርካታ የአሸባሪው ኃይሎች ሲደመሰሱ በቆዩባቸው ጥቂት ቀናት ግን ከ24 በላይ ንጹሃን ነዋሪዎችን በግፍ መጨፍጨፋቸውንና የሸሹት ኃይሎች ደግሞ የአርሶ አደሩን ንብረት ዘርፈውና አውድመው መሄዳቸውን የወረባቦ ወረዳ ዋና አስተዳዳሪ አቶ ካሊድ መሐመድ ገልጸዋል። ከበርበሪ ሽሮ ሊጥ ያልደረሰ በቆሎ ሳይቀር ያዋደመበትና ከፍተኛ ጉዳት ያደረሰበት ሁኔታ ነው ያለው። እንደውም የተደበቁ ብሮችና በተለይ ማህበረሰባችን በውጭ ሀገር
ቤተሰቦች ልጆች ምናምን ስላሉት ንብረት እቃ ነበሩት ከውጭ ሀገር የመጡ እቃዎች እነሱም በሙሉ ሳያወጣ ያደመበት ሁኔታ ነው ያለው። መጠቀም የሚችለው መያዝ የሚችለውን ያው መጫን የሚችለውን በግመል የጫነበትና የሸሸበት ሁኔታ ነው ያለው። መውደም የሚችለውን ደግሞ ቦታው ላይ አታክልቶችንም ቢሆን እነዚህ ማንጎ፣ አቮካዶዎችን፣ ቃሪያ የሚደርሱ ቲማቲሞች ሳይቀሩ ቦታው ላይ በሙሉ እናንተም እንዳያችሁት ያወደመበት ሁኔታ ነው ያለው። በሰው ሕይወትም ላይ ቢሆን ንጹሃን ዜጎችን አላግባብ የገደለበት ሁኔታ ነው ያለው። ምንም የማይመለከታቸው በእድሜያቸው ወጣት የሆኑ ህጻናት ልጆችንም ጭምር የገደለበት ሁኔታ ነው ያለው። በትንሽ እንኳን 018 ቀበሌ በገባበት ከ3 ጎጦች ወደ 14 የሚሆኑ ሰዎች የሞቱበት ሁኔታ ነው ያለው። ሌሎችም ቀበሌዎች ላይ እንደዚሁ ነው። በጥቅሉ ወደ 24 አካባቢ ከኛ ህይወታቸው ከምንም የማይገናኙ አርሶ አደሮች፣ ህጻናት፣ ወጣቶች የሞቱበት ሁኔታ ነው ያለው። የአሸባሪው የህወሓት ኃይሎችን ጥቃት ሸሽተው የነበሩት የተሁለደሪና የወረባቦ አካባቢ ነዋሪዎች አሁን ላይ ወደ ቀያቸው የተመለሱ ቢሆንም ቤት ንብረታቸው ከመዘረፍ አልፎም አብዛኞቹ የትዳር አጋራቸውና ቤተሰባቸው በአሸባሪው ኃይሎች ስለተገደሉባቸው ልጆቻቸውን ለማሳደግ ብሎም ህይወትን ለማስቀጠል የወገንን አፋጣኝ ድጋፍ ይሻሉ። ለኢቲቪ ይመራደም ከወሎ ግንባር